ገና የሃይስኩል ተማሪ እያለሁ ነበረ በኦንላይን የተዋወቅኩት ሰው ወንድ ልጅ እንዳላምን እንዳልቀርብ ዳግም እንዳልቀርብ አድርጎ ልቤን የጎዳው ትለናለች የዛሬ ባለታሪካችን። እና ምናለች ሃይስኩል እያለሁ ኦንላይን ተዋውቄው ከሱ ጋር በነበረኝ ቶክሲክ የሆነ ሪሌሽንሺፕ ዳግም ወንድ ልጅ ላላምን ላልቀርብ ወስኜ ትምህርቴን መከታተል ቀጠልኳለች። እንግዲህ ይህ በእንዲህ እንዳለ ነበር አንዱ በቦሌ ብሎ ከጓደኞቼ ስልኬን ተቀብሎ የደወለልኝ። ድወለው አላስቀምጥ ሲለኝ አንድ ቀን አግኝቼው ከዚህ በኋላ ወንድ ልጅ አላምንም አልቀርብም፣ ስለዚህ ፕሊስ አልፈልግህም ስለው ግዴለሽም እክስሻለሁ፣ አሁን ያጋጠመች ትራውማም እስኪለቅ ድረስ ወንድምሽ ሆኜ ቆያለሁኝ በማለት ያው አንዳንድ እያልን ስንገናኝ ነበረ ዳግም ፍቅር ውስጥ የገባሁት ትለናለች። እና ያው አንዳንድ እያልን ስንገናኝ አፈቀርኩት። የምፈልገው አይነት ስብዕና ያለው ነው። እርጋታው፣ ትህትናው፣ እንክብካቤው፣ ቁንጅናው በቃ የምፈልገው አይነት ሆኖ ተገኘ። በዚህ የተነሳ በቃ ፍቅራችንን ማጣጣም ጀመርን። የማይረሳ የፍቅር ጊዜ አብሬው አሳለፍኩኝ። ያው እየተማረች ማለት ነው። እና አጋጣሚ ዩኒቨርሲቲ የደረሰኝ ሃይስኩል የጨረስኩበት ስለነበር እየተመላለስኩ ነበር የምማረው። እሱም ያው ሰከንዲር የዩኒቨርሲቲ ተማሪ ነበር፣ እሷም ሰከንዲር የዩኒቨርሲቲ ተማሪ ሆና ነው እንግዲህ ይሄ ሪሌሽንሽፕ የተጀመረው። እና የፍቅር ቄጤማችንን እየተማርን የፍቅር ቄጤማችንን እየቀነጣጠስን ያው ትምህርት ማለቁ አይቀርም አለቀና ተመረቅን። እሱም ባስመረቅኩ በሁለተኛው ወር እኔም ተመረቅኩኝ። ያው ተመልሶ ትውልድ ሀገሩ ሄደ። በስልክ ያው እየተደዋወልን ፍቅራችንን እያጣጣምን አግባኝ፣ በቃ ከዚህ በኋላ ምንድን ነው የምንጠብቀው? አግባኝ ስለው ስራ እንስራ፣ ገንዘብ ላጠራቅም፣ አርፈሽ ተረጋጊ፣ አትጨቅጭቂ ማለት ጀመረ። ይሄ እንግዲህ ወንዶች የተለመደ ባህሪ ነው። ወንድ ልጅ ሴትን ልጅ በፍቅር በረከከ በኋላ በቦሌ ብላችሁ ሰማይ ምድር በዋጣችሁ ሴትን ልጅ እጃችሁ ካስገባችሁ በኋላ ያቺ ሴት እንዳፈቀረቻችሁ እርግጠኛ ስትሆኑ ቡጥረር የምትሉት እኔ ለምን እንደሆነ አላውቅም። በጣም ነው የምትንቦጣረሩት ወንዶች። ይህን ባህሪያችሁን አስተካክሉ ፕሊዝ። እንግዲህ እንደዛ በእጅ በግር ብሎ እጁ ካስገባ በኋላ ለጋብቻ አርፈሽ ቁጭ በይ፣ አትጨቅጭቂኝ፣ ልትዘጋጅበት ገንዘብ ላጠራቅም ኢማጅን ማለት ጀመራለች። እና ይህንን ተቋቁሜ እንግዲህ በዙሪያውም ወንዶች ይኖራሉ። እንግዲህ እነሱን ሁሉ ገፍቼ እሱን እየጠበቅኩኝ ያው ለስራ ወደ ውጭ ሀገር ለ4 ዓመት ኮንትራት ሄድኩኛለች። እዛ እየሰራሁም አልቻልኩም አለች። በቃ ፍቅሩ ከአይምሮዬ በላይ ሆነ። አንዳንድ ጊዜ አላገባሽም ተረጋጊ አትጨቅጭቂኝ ሲለኝ ራሴን እስከ ማጥፋት ሁሉ እደርሳለሁ አለች። እና ኤኒዌይ እንደዛ አግባኝ ሽማግሌ ላክም ስለው እዛ ድረስ የሚመጣ እናንተ ሀገር ድረስ የሚመጣ ሽማግሌ የለኝም የምልከው ሰው የለም፣ እዚሁ አታገባም ወይ ነው የምባለው ምናምን ሁላ ይላላለች። እንደዚህ ደግሞ ኮንፊደንስም የሌለው ሰው በጣም የሚያስፈልግ አይመስለኝም። ኤኒዌይ እዛ እያለሁኝ አግባኝም ብለው በቃ ብዙ ፍላጎት የለውም። ምክንያቱም ሽማግሌ ልኮ አትሊስት 4 ዓመት የስራ ኮንትራቴን ሲጨርስ እሱ ቤት እንድገባ ነገሮችን እንዲያመቻች ነው አለች። ግን ፈቃደኛ አልሆንም አለች። ከዛም ደግሞ እንዲሁ አልፈልግም እያለ አትጨቅጭቅኝ እያለ እናቱ በጣም የሚወዳት እናቱ ሞተችበት። በጣም አዘንኩኝ እኔም አለች፣ እሱም አዘነ። እና ይህ በሆነ ደግሞ በትንሽ ጊዜ ውስጥ እንደገና ጥያቄን አቀረብኩለት። ጭራሽ እኔ ሀዘን ውስጥ እያለሁኝ የእናቴ ሞት ከውስጤ ሳይወጣ አንቺ ስለ ትዳር ታወሪያለሽ ወይ ማለት ጀመረ። የእናት ሞት በሱ ተጀመረ። ሁሉም እናቱን ቀብሮ ነው። እንደውም በዚህ በብቸኝነት ሰዓቱ ታስፈልገው ነበር። ነገር ግን አሁንም ፈቃደኛ አልሆነም። እኔ አልቻልኩም፣ የ4 ዓመት ኮንትራቴ መጨረስ አልቻልኩም። 1 ዓመት ከ6 ወር ነው ምናምን ነገር ነው አሁን ውጭ የቆየሁት። አሁን ልመጣ ነው። በቃ እሱ ጋር ሄጄ አይኑን እያየው ካላዋራው በቃ ጤነኛ አይደለሁም፣ በፍቅሩ ማበዴ ነው እያለች ነው። በእኔ በኩል ወንድ ልጅ ከፈለገሽ አብሮሽ ለመሆን ካቀደ የማይፈነቅለው ድንጋይ የለም። እሱ ባይፈልግ ነው ወይ አንድ ሴት መሀላችሁ ገብታ ነው ወይ ደግሞ ፍቅሩ አልቆበት ነው። ፕሊዝ ስራሽን በርትተሽ ስሪ። ወንድ ልጅ በዚህ ልክ መለመን የለብሽም እያልኳት ነው። እሷ ግን ልመጣ ነው ብላለች። እንግዲህ በእኔ በኩል ያንን ያልኳት፣ በእናንተ በኩል የምትሏትን በሏት። ውድድ ነው ማረጋችሁ ባይ